በሕይወታችን ውስጥ ያሉ ጥድፊያዎች ትኩረትና መረጋጋትን ካላገኘ መዘዙ ከባድ ነው። በዙሪያችን ብዙ አይነት ሰዎች ይመጣሉ። አንዳንዱ ያሳለፉትን ችግር በመንገር፣ ሌላው ደግሞ መልካም ልብ እንዳላቸው በመምሰል ለማጥመድ መረባቸውን ይጥላሉ። ነገር ግን በልባችሁ ውስጥ ያልተዋጠ ስሜት ይፈጠራል። ይህ እግዚአብሔር ለልጆቹ በመንገዱ ላይ ላሉት ከአደጋ በፊት የሚሰጠው ምልክቱ ነው። መጽሐፍ ቅዱስ ራሱ ካንተ ጋር የተጓዙ አብረው ማዕድ የተቋደሱ ሁሉ በእውነት ለአንተ እንደማይቆሙ አሳይቶናል። ይሁዳ በየቀኑ ከኢየሱስ ጋር ተጓዘ። ደሊላ ለሳምሶን ከማንም በላይ የቀረበች ሆነች። ጴጥሮስም እንኳን ከፍቅር የተነሳ በኢየሱስ ተልእኮ ላይ መሰናክል እስኪሆን ደረሰ። ይህ ሁሉ የሚያሳየው ለጥሪ ትልቁ ስጋት የሚመጣው ከማታውቃቸው ከሩቅ ሰዎች ሳይሆን ከውስጣዊ ክበብ ውስጥ ካሉ ሰዎች ነው። ስለዚህ በውስጣችሁ የሚሰማችሁን ማስጠንቀቂያ አትቃረኑት። እግዚአብሔር ልጆቹን ከአደጋ በፊት ሁል ጊዜ ያስጠነቅቃልና። ለዚህም በዛሬው ትምህርት እግዚአብሔር በዙሪያችን ስላሉ ሰዎች የሚያስጠነቅቅበትን 5 ኃይለኛ ምልክቶች በጥልቀት እንመረምራለን። እነዚህ ምልክቶች ሁሉንም ሰው እንድትጠራጠሩ ለማድረግ ሳይሆን እይታችሁን ለማስፋት እንዲሆን ነው። ምክንያቱም ዕጣ ፋንታን ማዳን እየቻልክ በራስ ሰው ሲመክን ማየት እጅግ በጣም የሚጎዳ ነው። እስከ መጨረሻው ከኔ ጋር ቆዩ። ምክንያቱም ይህ ትምህርት ሲጠናቀቅ እግዚአብሔር ዓይናችሁን እንዲከፍት መንፈሳችሁን እንዲያጠነክርና ከጠላት የተደበቀ ወጥመድ እንድታመልጡ የሚረዱ ሐሳቦችን እናነሳለን። የምንሰራው ቪዲዮ በቅድሚያ እንዲደርሶ ሰብስክራይብ በማድረግ የደውሏን ምልክት ይጫኑ። 1. በዙሪያቸው ያለ የማያቋርጥ የሰላም እጦት። ሰላም ከእግዚአብሔር ታላቅ አመልካቾች መካከል አንዱ ነው። ቆላስይስ 3:15 እንዲህ ይላል፣ የክርስቶስ ሰላም በልባችሁ ይግዛ። በጥንት ግሪክ ብራቢዮስ የተባለ ዳኛ ነበር። ይህ ሰው ይፈርድ ይወስን ነበር። ይህንም ምሳሌ ቅዱስ ጳውሎስ ሲጠቀመው እንዲህ ይላል፣ የክርስቶስ ሰላም በልባችሁ ውስጥ ዳኛ እንዲሆን ፍቀዱ። ይህ ማለት እግዚአብሔር በሰላም ውስጥ ሆኖ ውሳኔ ይሰጣል። ሰላም ከጠፋ ዳኛው የሚያመለክተው ነገር እንዳለ ያሳውቃል። በእነዚህ ሰዎች አጠገብ በሆናችሁ ቁጥር መንፈሳችሁ ረፍት እንደሌለው ከባድና አስጨናቂ ሆኖ ይሰማችኋል። ምንም እንኳን ግልጽ ምክንያት ባይኖርም ይህ አጋጣሚ አይደለም። መንፈስ ቅዱስ ለልባችሁ የሚያወራው ይሄ ነው። የሆነ ነገር ትክክል አይደለም። ሳኦልና ዳዊትን አስብ። በአንደኛ ሳሙኤል 17 ላይ ሳኦል ዳዊትን ፈገግ ብሎ በአደባባይ አሞገሰው፣ ቃልም ገባለት። ነገር ግን በድብቅ በልቡ ውስጥ ቅናት፣ ግድያ እያሴረ ነበር። ዳዊት ወዲያውኑ ላይረዳው ይችላል። ነገር ግን በሳኦል ዙሪያ ያለው መንፈሳዊ አለመረጋጋት አንድ ነገር ትክክል እንዳልሆነ የሚያሳይ ማስረጃ ነው። የእግዚአብሔር ሰላም ሁል ጊዜም ፈቃዱን ይከተላል። ሰላም ከሌለና መረጋጋት የማይታይበት ከሆነ ይህ ሰው ለእርሶ ደህንነቱ የተጠበቀ አይደለም የሚለው የእግዚአብሔር ምልክት ሊሆን ይችላል። ይህንን ግፊት ችላ ትበሉ። 2. ድርጊቶቻቸውና ቃላቶቻቸው አይዛመዱም። ኢየሱስ በማቴዎስ 7:16 ላይ ወሳኝ ነገር አስቀምጦልናል። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይስ ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። ልብ ይበሉ፣ ቃላቶቻቸውን ሳይሆን ፍሬያቸውን ያስተውሉ። ሰዎች ንግግሩን መናገር ይችሉበታል። እወድሃለሁ፣ በእኔ ጣለው፣ እደግፍሃለሁ ሊሉ ይችላሉ። ነገር ግን ድርጊታቸው ከቃላቶቻቸው ጋር የሚጋጩ ከሆነ ያ ታማኝነት አይደለም፣ ማታለል እንጂ። ለምሳሌ ይሁዳን እንመልከት። ከ12ቱ ደቀ መዛሙርት አንዱ ነበር። ኢየሱስን የክህደት ምልክት አድርጎ ሳመው። አሁን በአደባባይ ደግና አፍቃሪ፣ ነገር ግን በጓዳ ጨካኝ ወይም ራስ ወዳድ ስለሚመስሏችሁ ሰዎች አስቡ። ወይም ከጎን እንደሚቆሙ ቃል የገቡ ግን በምትፈልጋቸው ጊዜ ለሚጠፉ። እኚህ ሰዎች የራሳቸው ቃላቶች ከድርጊቶቻቸው ጋር ያለማቋረጥ የሚቃረን ነው። እነዚህ ተደጋጋሚ አለመጣጣሞች በዘፈቀደ ብቻ የሚፈጠሩ አይደሉም። የእግዚአብሔር ማስጠንቀቂያ ምልክቶች ናቸው። እግዚአብሔር ብዙ ጊዜ ልንመለከታቸው በምንችላቸው ምሳሌዎች ያስጠነቅቀናል።
የአንድ ሰው ቃላቶችና ድርጊቶች ደጋግመው በማይጣጣሙበት ጊዜ የትኩረት እንድንሰጥ የፈለገበት የእግዚአብሔር ምልክት ነው። በአጭሩ ምክንያታቸው ምንም እንኳን ግልጽ ባይሆንም መንፈሳችሁ ግን ተግባራቸውን ሊረዳ ይችላል። 3. ወደ እግዚአብሔር ከማቅረብ ይልቅ ያርቁሃል። ይህ ወሳኝ ጉዳይ ነው። በአንደኛ ቆሮንቶስ 15 ቁጥር 33 እንዲህ ይላል፣ አትሳቱ፣ ክፉ ባልንጀራነት መልካሙን አመል ያጠፋል። እግዚአብሔር በሕይወት ውስጥ የሚያስቀምጣቸው ሰዎች በፍጹም ከራሱ አያርቁህም። ሊፈትኑ፣ ሊበድሉ ወይም ሊያሳዝኑ ይችላሉ፣ ነገር ግን ከእግዚአብሔር ጋር ያለን ጉዞ አያዳክሙም። ስለዚህ ራስን ጠይቅ፣ ይህ ሰው በአቅራቢያ ሲኖር በመንፈሳዊ ጉዳዮች ላይ ጥሩ ምላሽ ይኖረዋል? እምነትን ዝቅ አድርገ እንድትመለከትስ ያደርግሃል? በእሱ ምናምንቴ ወሬ ተውጠ ወይም እግዚአብሔርን የማያስደስት ባህሪ እያሳየ እሱን መስላል? መልሱ አዎ ከሆነ ያ ግንኙነት ከእግዚአብሔር እንዳልሆነ ልብ አስቀድሞ ነግሮሃል። ስለ ደሊላና ሳምሶን አስብ። ሳምሶን የተመረጠ የተቀባና ኃይለኛ ነበር። ነገር ግን የደሊላ ተጽዕኖ ቀስ በቀስ ከእግዚአብሔር ጋር ከገባው ቃል ኪዳን አራቀው። የእርሷም ጥያቄዎች፣ ያ ጽናቷ፣ ተንኮሏ የሳምሶን ጥንካሬ እስኪጠፋ ድረስ ነበር። ወዳጄ፣ አንድ የማሳውቅ ነገር ቢኖር ጠላት በቀጥታ ሊያጠቃ አያስፈልገውም። የሚያስፈልገው መንፈሳዊ አቅምን የሚያዳክም ሰው ከስር መትከል ብቻ ነው። የጸሎት ሕይወትን፣ ንጽሕናህን ወይም ከእግዚአብሔር ጋር ያለን ሰላም እያሳጣ ከሆነ ከእግዚአብሔር እየራቅ መሆኑን የሚያሳይ ግልጽ ምልክት ነው። ስለዚህ ይህን ሰው ተጠንቀቀው። 4. በቸልተኝነት የምናልፋቸው የእግዚአብሔር ማስጠንቀቂያዎች። አንድ አሳሳቢ እውነት ይሁንና እግዚአብሔር ለትንሹም ለትልቁም ለሚያስተውል ሁሉ ይናገራል። አስቀድሞ የተሳሳቱ ምርጫዎቻችን ላይ አስጠንቅቆናል። ከሁኔቶችና ከሰዎች እውነተኛ ፍላጎት በስተጀርባ ያለውንም ያጋልጣል። ተመሳሳይ ማስጠንቀቂያ ደጋግሞ ሲመጣ በአጋጣሚ አይደለም፣ እግዚአብሔር እየተናገረ ነው። ኢዮብ 33 ከቁጥር 14 ጀምሮ እንዲህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወርቅ በአልጋ ላይ ተኝቶ ሳሉ። ምናልባት ስለ አንድ ሰው የሚያስጨንቅ ሕልም አይተ ይሆናል። እንዲሁም በሁኔታ ላይ ያተኮረ የሚመስል ስብከት ሰምተ ይሆናል። ምናልባትም የምታምናቸው ሰዎች ስለዚያ ሰው ስጋታቸውን ገልጸውልህ ይሆናል። እንደገናም ራስን ጥያቄ የፈጠረብን ምልክቶች አይተ ግን ችላ ብለዋል። ይህንን በግልጽ ልንገረ፣ ተመሳሳይ ቀይ ባንዲራ ብቅ ካለ ይህ አጋጣሚ አይደለም፣ እግዚአብሔር ነው። እግዚአብሔር ልንረዳው በምንችልበት መንገድ ሁሉ ይናገረናል። ችግሩ እውነቱን መጋፈጥ ስለማንፈልግ ብዙ ጊዜ ድምፁን ችላ የምንለው መሆኑ ነው። ብንታዘዝ፣ ብንሰማ ስንት የልብ ሐዘን ሊወገድ ይችል ነበር። ማስጠንቀቂያውን ብናስተውል ስንት ውድቀት ሊወገድ ይችል ነበር። እግዚአብሔር በጣም ይወደናል። በጭፍን እንድንሄድ አይፈልግም። ተመሳሳይ ምልክቶችን እያየ ከሆነ በዙሪያ የቆሙትን ተመልከት። 5. የእነሱ መገኘት እድገትን ይገተዋል። ዕብራውያን 12 ቁጥር 1 እንዲህ ይላል፣ እኛ ደግሞ ሸክሙን ሁሉ ቶሎም የሚከበነን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። አንዳንድ ሰዎች ጠላቶች አይመስሉም። በቀጥታ አያጠቁም። ይልቁንስ ያደናቅፉሃል፣ ያዘገዩሃል፣ ጉልበትህንም ያሟጥጣሉ። አብርሃምንና ሎጥን አስብ። ሎጥ ክፉ አልነበረም፣ ነገር ግን መገኘቱ ችግር መፍጠሩን ቀጥሏል። በእረኞቻቸው መካከል ጠብ፣ አላስፈላጊ ግጭቶች፣ የማያቋርጥ መዘግየቶች ነበሩ። ከእግዚአብሔር አዲስ ራእይና የቃል ኪዳን ተስፎች የተሰጠው አብርሃም ከሎጥ እስኪለይ ድረስ አላገኘውም። ዘፍጥረት 13 ቁጥር 14 ጀምሮ እንዲህ ይላል፣ ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም ሰጣለሁና። ወዳጄ፣ የሚያዘገዩ ሁሉ ጠላቶች አይደሉም፣
ነገር ግን እግዚአብሔር ወደሚወስድ ቦታ ለመሄድ የታሰቡ ላይሆኑ ይችላሉ። መንፈሳዊ እድገት ከዚህ ሰው ጋር በሆንኩ ቁጥር ቢቆም እግዚአብሔር ይህንን ግንኙነት መጣል ያለበት ሸክም መሆኑን እያሳየ ሊሆን ይችላል። አሁንም ላሳስባችሁ፣ ይህ ትምህርት ሁሉንም ሰው እንድትጠራጠሩ አይደለም። በማስተዋልና በጥበብ ሰዎችን እንድትወዱ እንዲሁም እውነትን በጥርጣሬ ሳይሆን በመንፈስ ቅዱስ መሪነት መኖር እንድትችሉ ነው። ኢየሱስ ራሱ ሁሉንም ይወድ ነበረ፣ ነገር ግን ሁሉንም አላመነም። ዮሐንስ 2 ቁጥር 24 ጀምሮ እንዲህ ይላል፣ ነገር ግን ኢየሱስ ሰዎቹን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና። ኢየሱስን የመራው ያው መንፈስ እኛንም ያው መንፈስ ነው የሚመራን። እግዚአብሔር ስለ ቅርብ ሰው የሚያስጠነቅቃችሁ ከሆነ እነሱን ለማሳፈር ሳይሆን እኛን ለመጠበቅ ነው። ዕጣ ፋንታችሁን፣ ጥሪያችሁን በእነዚህ ሰዎች እጅ እንዳይገባ እንደ ውድ ንብረታችሁ ነቅታችሁ ልትጠብቁት ይገባል። ምክንያቱም እጅግ ትልቅ ዋጋ ያላቸው ናቸውና። የአምላካችንን ማስጠንቀቂያዎች ለማየት የተከፈቱ አእምሮችና ልቦች ይኑረን። እግዚአብሔርን ለማዳመጥ ዝግጁ ነኝ እያላችሁ በተግባር ያላችሁን እምነት አሳዩ። ይህንን ቪዲዮ ከወደዳችሁት ለሚያስፈልገው ሰው በማጋራትና በእግዚአብሔር እውነት ውስጥ ስር እንዲሰዱ የሚያደርጉ ተጨማሪ በመንፈስ የተሞሉ ትምህርቶችን ለማግኘት ሰብስክራይብ ያድርጉ። እስከሚቀጥለው ሳምንት እስክንገናኝ ቸርን ሰንብት።